ሰላም ሰላም፣ እንዴት ናችሁ? አላችሁ ወይ? አለን እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት ነገር ምን ሆኛለሁ ስለተሰኘው መጽሐፍ እንነጋገራለን ማለት ነው። ይህ መጽሐፍ ስታነቡት እንግዲህ በጣም ቆንጆ መጽሐፍ ነው። በትዕግስት ዋልተ ንጉስ እና በቴዎድሮስ ተክለአረጋይ የተጻፈ መጽሐፍ ነው። በጣም ቆንጆ መጽሐፍ ነው። ስለ ልጅነት ትራውማ፣ በልጅነት ላይ የደረሰ ችግር ስለሱ ይናገራል። በስንት ምዕራፎች የተከፋፈለ በ7 ምዕራፎች የተከፋፈለ ነው። በነዛ ስር የተለያዩ ነገሮች አሉት። በጣም ቆንጆ መጽሐፍ ነው። አንድ ሰው በልጅነቱ የደረሰበት ስራ ላይ የሚያጋጥመው ነገር፣ እንደገና ደግሞ ትዳር ሲይዝ የሚያጋጥመው ነገር፣ ከዛ የሚመነጭ በእሷ እንደምታውቋት ሳይኮሎጂስት ናት እና እሱ ደራሲ ነው። ከገጠማት ራሷ ካስተናገደቻቸው ከከስተመሮቿ የደረሳትን ነገር ነው የጻፈችው መጽሐፉ ላይ። በጣም ቆንጆ መጽሐፍ ነው። የምትወዱት አይነት መጽሐፍ ነው። ብታነቡት ይመከራል። 6ኛ እትም ላይ ደርሷል። እንግዲህ የልጅነት ትራውማ በልጅነታችን የደረሰብንን ነገር ስናድግ እንዴት ሪፍሌክት እንደሚያደርግ፣ ከዛ ሰዎቿን ከስተመሮቿን ስታነጋግር ያንን ሰውዬ ሳይሆን የምታነጋግረው በዛ እድሜ ላይ የደረሰበትን በልጅነት ጊዜ ደርሶበት የነበረን ትራውማ እሱን አውጥታ እንዴት እንደምታነጋግር የሚያሳይ መጽሐፍ ነው። አንድ ሰው የልጅነቱ ውጤት ነው ማለት ነው። ልጅነት ላይ የደረሰበትን ነገር ትልቅ ሲሆን ያንጸባርቀዋል። ትልቅ ሲሆን እዛ ላይ ይደርስበታል። ሁሉም ሰው ይኖረዋል ማለት አይደለም። ሁሉም ሰው እዛ ችግር ላይ ይገባል ማለት አይደለም። ግን አንዳንድ ሰዎች በልጅነታቸው ተጨቁነው ያደጉ ሊሆን ይችላሉ። ተበድለው ያደጉ ሊሆን ይችላሉ። ብዙ ነገር ሊገጥማቸው ይችላል። ስለዚህ ያንን ነገር ልክ ሲያድጉት የደበቀው የአእምሯቸው ክፍል ያወጣና ሪፍሌክት ያደርገዋል። ያን ሪፍሌክት ሲያደርግ ከትዳር ጓደኛቸው ጋር ላይስማሙበት ይችላሉ። ያኛው ነገር ትዝ እያላቸው ማለት ነው። ስራ ላይ ሊቸገሩበት ይችላሉ። በኑሮ ላይፋቸው ላይ በሚደርሰው በእያንዳንዱ የኑሮ ህይወታቸው ላይ ሊደርስባቸው ይችላል። ያንን ሊያወጣው እና ያኛው ሪል ባህሪያቸው ሆኖ እያስጨነቃቸው ሊወጣ ይችላል። ጭንቀት፣ እንደዚህ ምን ሆኛለሁ፣ እንደዚህ ሆኛለሁ ወይ ምናምን የሚደርስባችሁ ነገር ከሆነ ነገር እንትን ነው ወይ ለመኖር ከመፈለግ ወይ ደግሞ እናንተ ከደረሰባችሁ ልጆቻችሁ ላይ የምታፈጥሩት ተጽዕኖ ያያ ከልጅነት የመጣ ትራውማ ነው በሚል ያስቀመጠችው መጽሐፍ ነው ማለት ነው። በጣም ድንቅ መጽሐፍ ነው። ቆንጆ ነው። ብታነቡት ደስ ይላል። ከስተመሮቿን አንዳንዱ ከመጀመሪያው እስከ መጨረሻው ድረስ ያመጣች እየደጋገመች አንዱን ወደ አንዱ ያደረሰች የተደጋገመ ሊመስላችሁ ይችላል። ስታነቡት እያደረገች ነው የምትጽፈው። የሚጽፉት ለሁለት ነው ከቴዎድሮስ ተክለአረጋይ ጋር የእሷ ከስተመሮች፣ እሱ ደግሞ እንደ ጸሐፊ ሆኖ ማለት ነው። እና እነዚያ የተደጋገሙ ይመስሏችኋል፣ ግን እነዚህም እንደዚህ ያሉ እዚህ ጋር ብናነሳው ይሄን እንትን እዚህ ጋር እንደዚህ ይችን ስማቸው የተጠቀሰውን እዛ ላይ ያናገሯትን ማለት ነው። እና አንዳንዶቹም ስማቸው ተቀይሯል። መጽሐፉ ስለዚህ ነው የሚያስረዳው። በጣም ቆንጆ መጽሐፍ ነው። የልጅነት የደረሰባችሁ ነገር ትልቅ ስትሆኑ እንዴት እንደሚያስቸግራችሁ የሚገልጽ መጽሐፍ ነው። መጽሐፍ ማንበብ ድንቅ ነገር ነው። ብዙ ነገር እንድታዩ አእምሯችሁ እንዲሰፋ ያደርጋችኋል። የምትዝናኑበትም ሊሆን ይችላል። አንዳንድ ሰው የሚዝናናው በተለያየ ነገር ፊልም በማየት፣ አንዳንዴ መጽሐፍ በማንበብ፣ በብዙ ነገር የራስን ሪላክስ ማድረግ ስለሚያስፈልግ ማለት ነው። እና ይህ መጽሐፍ ቆንጆ መጽሐፍ ነው። ለዛሬ ይህንን ነው ይዤላችሁ የቀረብኩት። አስተያየት፣ ሀሳብ፣ ኮሜንት ካላችሁ ከስራ አስቀምጡ። ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። በሚቀጥለው እስክንገናኝ ድረስ ቻው ቻው።